ከአጭር ጊዜ አንፃር የንግድ ቀጠናዎች ቅድም እንዳነሳሁት በተለይ ጅቡቲና እዚህ ሞጆ አካባቢ በስፋት እየሰራን ነው። የደረቅ ወደብ ቅድም እንዳነሳ ነው እየሰራን ነው። ድሬዳዋ ላይ ሞጆ ላይ ፍሪ ትሬድ ዞን አለ፣ ባቡር አለ፣ ሃይዌይ አለ፣ ድራይ ፖርት አለ። ይሄ ለአጭር ጊዜም ቢሆን ኢምፖርት በምናደርጋቸው ማቴሪያል ላይ ለማቀላጠፍና ዋጋቸውን ለመቀነስ ያግዘናል። እያንዳንዱ ኮንቴነር ከባቡር ብቻ ሳይሆን ሌላ ቦታ ገብቶ ሲወጣ ተጨማሪ ኮስት አለውና ያን ለመቀነስ ያግዘናል። ከረጅም ጊዜ አንፃር ግን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንፃር የኢትዮጵያ የባህር በር ጉዳይ አለየም አይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ